ሰሞኑን እጅግ በጣም አስደንጋጭና ጆሮን ጭው የሚያደርግ መረጃ በተለያዩ ሚዲያዎች እየወጣ ይገኛል። አብራችሁ ከቆያችሁ ስለዚህ በሽታ ምንነት፣ በምን እንደሚተላለፍና እንዴት መከላከልና የሕክምና አማራጮችን እንዴት ማግኘት እንዳለብን የተወሰኑ ነጥቦችን እነግራቸዋለሁ። በሀገራችን ኢትዮጵያ በተለይ በደቡብ ኢትዮጵያ ጅንካ አካባቢ እጅግ በጣም አደገኛ በሽታ ተከስቷል። ይህ በሽታም ሄሞራጂክ ፊቨር በመባል የሚታወቅ ሲሆን በጣም አደገኛ በሆኑ ቫይረሶች የሚመጣ ነው። ይህንን በሽታ የሚያመጡ ቫይረሶች ምን ምን ናቸው? ማርበርግ ቫይረስ፣ ኢቦላ ቫይረስ፣ ላሳ ፊቨር እና ሌሎች የቫይረስ አይነቶች ሲሆኑ እስካሁን ድረስ በኢትዮጵያ ጤና ሚኒስቴር እና በህብረተሰብ ጤና ኢንስቲትዩት በተረጋገጠው መረጃ መሰረት ማርበርግ የተባለው ቫይረስ ነው በኢትዮጵያ ይህ ሄሞራጂክ ፊቨር እንዲከሰት ያደረገው። ለመሆኑ የዚህ የሄሞራጂክ ፊቨር በሽታ ምልክቶቹ ምንድን ናቸው? እንደ ጉንፋን አይነት ስሜቶች፣ ሙቀት፣ ከፍተኛ ራስ ምታት፣ አጠቃላይ የሰውነት ህመም የተወሰኑት ምልክቶች ሲሆኑ ነገር ግን በጊዜው ጥንቃቄ ካልተወሰደና ችላ ከተባለ ለህይወት አስጊ ነገሮች ሊያጋጥሙ ይችላሉ። ስለሆነም እነኚህን ነገሮች አስተውሉ። ድንገተኛ የሆነ ከፍተኛ ሙቀት፣ ከፍተኛ የሆነ የድካም ስሜት፣ የድድ ወይም ደግሞ የአፍንጫ መድማት፣ ከፍተኛ የሆነ የሆድ ህመም እንዲሁም ማስመለስና ሌሎች ምልክቶች ካጋጠሙ በአፋጣኝ ወደ ህክምና ተቋም በመሄድ አስፈላጊውን የህክምና እገዛ ማግኘት ይኖርበታል። ይህ በሽታ በአካላዊ ንክኪ የሚተላለፍ ሲሆን በተለይ በበሽታው ከተያዘ ሰው የሚወጡ ፈሳሾችና በተበከሉ አካባቢዎች የሚኖሩ ሰዎች የዚህ በሽታ ተጠቂ ሊሆኑ ይችላሉ። ሁልጊዜም ቢሆን ያለመሰልቸትና ያለማመንታት እነኚህን ነገሮች ያደርጉ። እጅዎን በየጊዜው ይታጠቡ። በበሽታው ከተጠቁ ሰዎች ጋር አይነካኩ። ሌላ ሰው የሰውነት ፈሳሽና ደም በፍጹም አይንኩ። አካባቢውን ንጹህና ጽዱ ያድርጉ። ምልክቶች ካጋጠሙ ቶሎ ብለው ወደ ህክምና ተቋም በመሄድ አስፈላጊውን የህክምና እገዛ ያግኙ። ለማስፈራራት አይደለም፣ ፍርሃትም አያስፈልግም። እውቀትና ቶሎ የመወሰን እንዲሁም በቂ የሆነ መረጃ ማግኘት ለጤናችን ተገቢውን ዋስትና ስለሚሰጠን ነው። ደህንነትዎን ጠብቀው ይቆዩ። ለውጦችንና መረጃዎችን በጥንቃቄ ይከታተሉ። አንዳችሁ ለአንዳችሁ ጥንቃቄ በማድረግ ቆዩ። እኚህን ከላይ የዘረዘርናቸውን ጥንቃቄዎች የምናደርግ ከሆነ በዚህ አደገኛ በሆነ በሽታ እንዳንያዝ ራሳችን እንከላከላለን። ሁለተኛ፣ በአጋጣሚ በዚህ በሽታ ብንያዝ እንኳ ቶሎ ወደ ህክምና ቦታ ስለምንሄድ አስፈላጊውን የህክምና እገዛ ስለምናገኝ ከዚህ አደገኛ በሽታ ራሳችንን መከላከል እንችላለን። እንደዚህ አይነት የጤና መረጃዎች እንዲደርሷችሁ ቤቱን ፎሎ ማድረጋችሁን አትርሱ።